ህይወት እኩል አይደለችም። እኩልነት ውሸት ነው። ምንም ነገር ለዘላለም አይቆይም። ችግሮችህ፣ የከበቡ ሰዎች፣ ስራ፣ ትዳር፣ ግንኙነት ሁሉ ለጊዜው ነው። የሁሉም ነገር ፍጻሜ የሆነ ቀን ላይ ሲሆን ታየዋለህ። በህይወቴ ሁሉ አብረውኝ ይኖራሉ ያልካቸው ነገሮች እንኳን ሳይቀሩ ሲፈረካከሱ ታያቸዋለህ። ለሁሉም ነገር ተራ አለው። ሰውን ብትጠቅም ጊዜውን ጠብቆ አምላክ ይከፍልሃል። ብትጎዳም እንዲሁ በሰፈርከው ማንነት ጊዜው ሲደርስ ትሰፈራለህ። ማንም ሰው ስላንተ አይጨነቅም። 20% ብቻ ስላንተ ሲጨነቁ እነሱም የቅርብ ጓደኞችህና ቤተሰቦችህ መሆናቸውን አትዘንጋ። 80% ግን ኑራት አንዳች ቅንጣት ስላንተ አያስቡም። ችግሮችህን ለነዚህ ለ80% መናገር ራስህን ማባከን ነው። ምክንያቱም ችግር ለነሱ ምናቸውም አይደለምና የራሳቸው ጉዳይ ብቻ ነው የሚያሳስባቸውና ቆጠብ በል። ሰዎች በህይወት ይመጣሉ ደግሞም ይሄዳሉ። አንድ ቀን ለብቻ ሰው በሌለበት ልትሞት ትችላለህና ሰዎችን አትደገፍ። ከ5 እስከ 6 የልብ የምትላቸው ሰዎች በቀር ፌስቡክ ላይ ያሉት የጓደኛ ጋጋታ ምንም አይጠቅሙህም። ብትሞት እንኳን ቀብር ላይ የማይመጡ ብዙዎች መሆናቸውን እወቅ። የሥራ አለቃ እንድታድግና የተሻለ ቦታ እንድትይዝ ሊመኝ ይችላል፣ ግን መቼም እንድትበልጠው አይፈልግም። ምንም ሽልማትና ጭብጨባ ቢበዛልህ ከሱ እንደምትበልጥ ካሰበ አንተን ለመገፍተር ወደ ኋላ አይልም። 98% ሰው መቼ እንደተወለድክ እንኳን አያውቅም። 2% መቼም እነማን እንደሆኑ መገመት አያቅትህም። ካላመንከኝ ሞክረህ ይኸው። የውሸት ጓደኞችህ የተሻለ ሕይወት እንድትመራ በፍጹም አይፈልጉም። ነገሮች መልካም ሲሆኑ የሚሰበሰቡ ሰዎች ሊያስገርሙህ አይገባም። አንድ ቀን ህልምህ ወለም ብሎ ካዩ እጃቸውን ቀስረው ይስቁብሃል። የዛን ያልሳቁብህ የልብ ጓደኞችህ አድርገህ ያዛቸው። ገንዘብ ያለውና ጸዳ ብለው የሚመላለስን ሰው ብዙዎች ሲያከብሩት ትመለከታለህ። የማያውቅህ እንኳን ቢሆን ጸዳ ካልከበት ሊያከብረህ ሲዳዳው ታያለህ። ለሰዎች ምክር መስጠት በጣም ቀላል ነው። ነገር ግን ምክርን ወደ ተግባር መቀየር ከባዱና አስቸጋሪው ነገር ነው። አንዳንዴ ሰውን ካለበት ማጥ ለማውጣት ካሰብክ ከምክር በላይ የሆነ ስብዕና ሊኖርህ ይገባል። አንዱ ውሸታም ጓደኛ ከ100 ጠላት ጋር እኩል ጥፋት ያደርሳል። ጠላቶችህን ተከታተላቸው፣ ጓደኞችህን ደግሞ በጣም ተከታተላቸው። ነገሮች መልካም እንዲሆኑና እንዲሳኩ ያለ የሌለ ጥረትህን አድርግ። ሳይሳካልህ ቀርቶ ይሆናል። ይሄ ያንተ ደካማነት ሳይሆን ሕይወት እንዲሁ አይነት ገጽታም ስላላት ነገሩን ተቀበለው። ለመወደድ ልዩ ሰውና ሁሉን ሞካሪ መሆን አይጠበቅብህም። አንዳንዴ ሰው ሁሉ ባይወድህ እንኳን ይሄ ምንም ማለት እንዳልሆነ ተረዳ። በሰዎች መጠላትም ቀለል አድርገው ውሰዱ። ምክንያቱም እንዴት ራስህን ማሳደግ እንዳለብህ ማጤን ወሳኙ ነገር ነው። የሰዎችን ስሜት እያዳመጥክ ከፍና ዝቅ እያልክ መኖር አይጠበቅብህም። የራስህ አስተሳሰብ ይኖርሃል፣ ሌሎችም እንዲሁ። ሰዎች በሐሳብህ አለመስማማታቸው አንተነትህ ላይ የሚያመጣው ነገር የለም። ሐሳብህን ለማሳመን የሰዎችን አስተሳሰብ ረጋግጠህ አትውጣ። የሰዎች ሐሳብን አክብር፣ ሰዎች ሐሳብህንም እንዲያከብሩ አድርግ። ይህች ዓለም የምትፈልግህ ጠቃሚ ነገር አንተ ዘንድ እንዳለ ስታምን ብቻ ነው። በአጠቃላይ ዓለም ራስ ወዳድ ናት። ሰዎች ስለ ደስታ አጋነው ሲያወሩ ትሰማ ይሆናል። ባጭሩ ደስታ ማለት ስሜት ሳይሆን አእምሮ ያለበት ሁኔታ ነው። ደስተኛ ሆነ በሰዎች ልትጎዳ ትችላለህ። ሕይወት እኩል አይደለችም። በሆነ ነገር ጎበዝ ብትሆን ካንተ የበለጠ በጣም ጎበዝ ሰው አለ። እኩልነት ውሸት ነው። ስለዚህ በመኖር ብቻ ተደሰት። በዶክተር ምህረት ደበበ። አበቃን። በቸር ቆዩ።